እግዚአብሔር ከሁላችን ጋር ይሁን። ሆሳዕና በአርያም ሆሳዕና በአርያም ፍትሕወ ወአምጽእዎ ሊተ ፈታችሁ አምጡልኝ። ዛሬ አህዮች ተፈተው ለክርስቶስ ማደሪያ ለክርስቶስ መቀመጫ የሆኑበት ዕለት ነው። ሆሳዕና በአርያም የጾሙ 8ኛ ሰንበት ሆሳዕና ይባላል። በዕብራይስጥ ቋንቋ ሆሳዕና ማለት ሆሻዕና ይሉታል። ይህ ማለት እባክህ አሁን አድን ማለት ነው። በግዕዙ ቋንቋ ሆሳዕና ማለት ደግሞ ኦ እግዚኦ አድንሶ፣ አቤቱ አሁን አድን። መዝሙረኛው ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 117 ቁጥር 25 ላይ አቤቱ እባክህ አሁን አድን እያለ መዝሙሩን ዘምሯል ለእግዚአብሔር። ትንሽ ድምፄ ይኮራኮራል። እንግዲህ ያው ሆሳዕና የሚለውን አይተናል። ሆሳዕና ማለት ምን ማለት ነው? መድኃኒት ማለት ነው። ሆሳዕና በአርያም በአርያም የሚለው ቃል የእግዚአብሔር ማደሪያ የሆነውን ሰማይን ያመለክታል። ሰማይን የሚመለከት ነው። አርያም ማለት ሰማይ ማለት ነው። ስለዚህ በሰማይ ያለ በሰማይ የሚኖር በሰማይ የሚያድር ሰማያዊ የሆነ መድኃኒት ሆይ እባክህ አሁን አድን። ኦ እግዚኦ አድንሶ፣ አሁን እባክህ አድን ማለት ነው። በሰማይ ያለ መድኃኒት፣ ከሰማይ የወረደ የሰው ልጆች ሁሉ መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ የሁላችን መድኃኒት ዛሬ ጥንተ ስቅለቱም የሚታሰብበት ዕለት ነው። ለእኔና ለእናንተ በቀራንዮ ተራራ በቀራንዮ አደባባይ ራቁቱን እንደ ብራና ተወጥሮ እጁን እግሩን በችንካር የተቸነከረበት ደሙ የፈሰሰበት አጥንቱ የተከሰከሰበት መከራ የተቀበለበት ጥንተ ስቅለቱ ነው። ዛሬ ለሁላችን ቤዛ የሆነበት ቀን ነው። ለእኛ ሕይወቱን ሰጥቶ ከእኛ ሞትን ያስወገደበት ዕለት ነው። ስሙ የተመሰገነ ይሁን። ታዲያ በዚህ ዕለት ተደራርቦ ሆሳዕና በዓልን እያከበርን እንገኛለን። በዚህ በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 17 ያለውን ስናየው በኢየሩሳሌም አቅራቢያ ደብረ ዘይት ተራራ አጠገብ ወደምትገኝ ቤተፋጌ ወደምትባል ስፍራ ደረሱ ይላል። ኢየሩሳሌም ማለት የሰላም ከተማ የሰላም ሀገር ማለት ነው። ቤተፋጌ ማለት ደግሞ የተመሳቀለ ጎዳና ማለት ነው። ወይም ደግሞ ቤተፋጌ ማለት የበለስ ቤት ማለት ነው። በእኛ አባቶች ደግሞ የተመሳቀለ ጎዳና ብለው ተርጉመውታል መምህራኑ ሊቃውንቱ። ያን ጊዜ ኢየሱስ ከደቀ መዛሙርቱ ጋር ሁለቱን በፊታችሁ ወዳለችው መንደር ሂዱ፣ የታሰረችን አህያ ከውርንጫዋ ጋር ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። ማንም አንዳች ቢላችሁ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ። ጌታ ይሻቸዋል ይፈልጋቸዋል በሉ አላቸው። ሐዋርያትም ፈተው አመጡለት። የሰው ልጅ ሁሉ ከማይሰረ ክህደት ከማይሰረ ኃጢአት የሚፈታበት ዘመን እንደደረሰ የሚፈታበት ጊዜ እንደደረሰ ለማጠየቅ ለማመልከት ነው። ታዲያ የሐዋርያት አገልግሎት የታሰሩትን መፍታት፣ በወንጌል ቃል በጌታ ቃል የታሰሩትን መፍታት ነው። ሌቦች አጋንንት ያሰሯቸው ብዙ የኃጢአት እስረኞች አሉ። ብዙ በኃጢአት የታሰሩ በምትሃት በጥንቆላ በተለያየ ነገር የታሰሩ በክፋት በተንኮል የታሰሩ በዘረኝነት የታሰሩ በፖለቲካ የታሰሩ
በክፉ ነገር የተጠመዱ የታሰሩ ብዙዎች ናቸው። የአባቶቻችን የሐዋርያት ቃል ከዚህ ሁሉ ይፈታልና እግዚአብሔር የታሰሩትን እንዲፈቱ ሐዋርያትን ላካቸው። ስሙ የተመሰገነ ይሁን። አመስግኑት፣ በእውነት አመስግኑት። እንግዲህ ጌታ የታሰሩትን እንዲፈቱ ተማሪዎቹን አዟቸዋል። በዛሬው ቀን በሐዋርያት አገልግሎት የተፈቱትም የመሲሁ መገለጫዎች የእግዚአብሔር ማደሪያዎች ሆነዋል። አህዮቹ የተናቁት የታሰሩ አህዮች ተፈቱ። የክርስቲያናዊ ሕይወት የመጀመሪያው ምዕራፍ የመጀመሪያው ሥራ ከሰይጣን እስራት መፈታት ነው። በነፃነት መኖር ነው። በነፃነት እንድንኖር ክርስቶስ ነፃ አወጣን አለ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 1 ላይ በነፃነት ተፈተን እንድንኖር ከክፉ ነገር ከአጋንንት እስራት ተፈተን እንድንኖር መድኃኒታችን ኢየሱስ ክርስቶስ እነሆ ነፃነትን ሰጥቶናል። በአህዮቹ ላይ ከመቀመጡ በፊት ከእስራታቸው እንዲፈቱ አድርጓል። የአምላካችን ማደሪያ ለመሆን በመጀመሪያ ከሰይጣን እስራት ልንፈታ ይገባል። ወገኖች አምላካችን በእኛ ላይ ለማደር የመጀመሪያው ስራው ከእስራታችን እንድንፈታ ነው። ከእስራታችን መፈታት ነው። መዝሙረኛው ቅዱስ ዳዊት በመዝሙር 145 ቁጥር 8 ላይ እግዚአብሔር አለ፣ እግዚአብሔር የታሰሩትን ይፈታል። እግዚአብሔር የታሰሩትን ይፈታል። ይህ በዓል እንደ ውሃ ፈሳሽ እንደ እንግዳ ደራሽ ሳይሆን ቀድሞ በነቢያት ትንቢት የተነገረለት ዕለት ነው። በዘካርያስ የተነገረው የትንቢት ቃል ይፈጸም ዘንድ ጌታ በአህያይቱና በውርንጫዋ ላይ ይቀመጥ ዘንድ ሐዋርያት በአህያይቱ ጀርባ ላይ ልብሳቸውን አነጠፉለት ብሎ ቀድሞ ነቢዩ ዘካርያስ በምዕራፍ 9 ቁጥር 9 ላይ ተናግሯል። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ለጽዮን ልጅ እነሆ ንጉሥ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት። ማንን? ጽዮንን። እንዲህ ብሎ የተነገረ ቀን ነው ዛሬ። ትንቢት የተነገረለት ዕለት ነው። የትንቢቱን ፍጻሜ አግኝቷል። የዓለምን ኃጢአት የሚጋርድ አዲስ ልብስ ኢየሱስ ክርስቶስ ነውና ልብስ ኀፍረትን እንደሚጋርድ ሁሉ ከላቴ አበሳ በደልን የሚሸፍን በደልን የምትጋርድ ነህ ሲሉ ልብሳቸውን ጎዘጎዙ፣ አነጠፉለት። ሐዋርያት ልብሳቸውን ጎዘጎዙለት። ኮርቻ ይቆረቁራል፣ ልብስ ግን አይቆረቁርምና የማትቆረቁረውን ሕገ ወንጌልን ሰራህልን ሲሉ አህያዋ ላይ ሐዋርያት ልብሳቸውን ጎዘጎዙለት። ጌታም በአህያይቱና በውርንጫዋ ላይ ተቀምጦ ወደ ኢየሩሳሌም ሄደ። አህያ የተናቀች ናት። ራሳቸውን ዝቅ ባደረጉ መንፈሳቸው በተሰበረ ሰዎች ላይ አምላክ እንደሚቀመጥ አምላክ ወደ ልባቸው ወደ ተሰበሩ ሰዎች ወደ ትሑታን ሰዎች እግዚአብሔር እንደሚመለከት ትሑት በሆኑ ሰዎች ላይ እግዚአብሔር እንደሚያድር ያመለክታል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 23 ደቀ መዛሙርቱም ሰማይ ተከፍቶ ፀሐይ ከአህያዋ ፊት ሆና ስትሰግድ ምድሪቱም ብሪት ጽድልት ሆና መላእክት ከሰማይ ወርደው አህያውን ከበው ስብሐት ለእግዚአብሔር በሰማያት ወሰላም በምድር እያሉ ሲያመሰግኑት ተመልክተው አይተው እነሆ ልብሳቸውን ከመሬት ላይ አነጠፉ። ሕዝቡም የኢየሩሳሌም ሕዝብ ይህንኑ አደረጉ። ልብሳቸውን በመንገድ ላይ አነጠፉለት። አንተ የተቀመጥህባት አህያ እንኳንስ አፈር ሊነካት እነሆ እግሯ በልብሳችን ላይ ትሂድ ብለው ልብሳቸውን አነጠፉ። እንዲህ እያሉ ሆሳዕና ለዳዊት ልጅ መድኃኒት ለዳዊት ልጅ ሆሳዕና በአርያም እያሉ መዝሙር እየዘመሩ እነሆ ለእግዚአብሔር
ምስጋና ይገባል እያሉ እየዘመሩ በእግዚአብሔር ስም የሚመጣ የተመሰገነ ነው እያሉ አመስግነዋል። ኢየሩሳሌም ሲደርስ ከፊቱ ከገጹ ብርሃን የተነሳ ከተማዋ ብርት ሆነች፣ ጽድልት ሆነች። ሕዝቡ የሆነውን ሲያዩ ወጡ ከቤታቸው። ሕፃናት ፀሐይ ስትሰግድለት መላእክት ከበው ሲያመሰግኑት አይተው በመንፈስ ቅዱስ ተመርተው የሰሌን ዝንጣፊ ይዘው ሕፃናት አመሰገኑት። ሆሳዕና በአርያም ሆሳዕና ለዳዊት ልጅ እያሉ ሆሳዕና ለዳዊት ልጅ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ አመሰገኑት ሕፃናት። የሚገርም ነው። በምን ልማድ ነው ሕፃናት ሰሌን ይዘው ያመሰገኑት? ይህም እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም። ከጥንት ከአባቶቻቸው ያገኙትን ስርዓት ይዘው ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን በወለዱ ጊዜ እስራኤል ባርነት ነፃ በወጡ ጊዜ ማለት ከግብፅ ባርነት ነፃ በወጡ ጊዜ እንዲሁም ሆሎ ማናት ዮዲት የተባለችው የእስራኤልን ጠላት ሆሎፎርኒስን በገደለች ጊዜ ሰሌን ይዘው እስራኤላውያን እግዚአብሔርን አመስግነዋልና በዚያ ልማድ ሰሌን ይዘው የሰሌን ዝንጣፊ ማለት ዘንባባ ይዘው አመስግነውታል። ስለዚህ በልማድ አይደለም፣ ቀድሞ አባቶቻችን ይዘው ያመሰገኑበት ስለሆነ ነው። ሰሌን እሾሃም ነው፣ እሾሃም ነው። ትምህርተ ኃይል ነህ ሲሉ ነው። ሰሌን የሚገርማችሁ ነገር ቅጠሉ ሁሉ እሳት ሲያየው ዝንጥፍ ብሎ እጥፍጥፍ ብሎ ቀስ ብሎ እየደረቀ ምን ይሆናል? እሳቱ ይበላዋል። ሰሌን ግን የፈለገ ብታነዱ እሳት አይበላው። ይበላል እንዴ? ሰሌን እሳት አይበላው። ይሄን ታውቃላችሁ? አንተም ባህሪ አይመረመርም፣ ያንተም ባህሪ አይመረመርም፣ ትምህርተ ኃይል ነህ ሲሉ እነሆ ሰሌን ይዘው አመስግነውታል። የሰሌን ፍሬው ተምር ነው፣ ልዑል ነው ይላሉ አባቶቻችን መተርጉማን። አንተም ልዑለ ባህሪ ነህ ሲሉ ፍሬው አንድ ነው። አንተም ከባህሪ አባትህ ከአብ ከባህሪ ሕይወትህ ከመንፈስ ቅዱስ ተወልደህ አንድ ባህሪ አንድ አምላክ ነህ ሲሉ አመስግነውታል። ሰሌን ይዘው የሰሌን ፍሬው በእሾህ የተከበበ ነው፣ ያንተም ባህሪ አይመረመርም ረቂቅ ነው ሲሉ የሰሌን ዝንጣፊ ይዘው በሰማይ ያለ በሰማይ የሚኖር ሰማያዊ የሆነ መድኃኒት ሆይ አሁን አድን እያሉ እየዘመሩ አመስግነውታል። እና ክርስቶስ ወደ ኢየሩሳሌም ሲገባ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣው ቤተ መቅደሱን ኢየሱስ ነው አሉ። ከዚህ በኋላ ጌታ ቤተ መቅደሱን 3 ጊዜ ዞረ፣ በአህያዋና በውርንጫዋ ላይ በተአምር በሁለቱም ላይ ተቀምጦባቸዋል። ብዙ ትንታኔ ያለው በአጭሩ ግን በሁለቱም ላይ በተአምር ተቀምጦባቸዋል፣ በአህያዋና በውርንጫዋ ላይ። ከዚህ በኋላ ጌታ ቤተ መቅደሱን 3 ጊዜ ዞረና ወደ መቅደስ ገባ። በዚህ ጊዜ አይሁዶች ረበናት አይሁድ የአይሁድ ሊቃናት ረበናት ከዚህ በፊት ነግሬያቸዋለሁ። ረበናት ማለት የአይሁድ ሊቃናት ናቸው፣ ካህናት አይሁድ። ራባይ ማለት ለአንድ ነው፣ ረበናት ከሆነ ለብዙዎች ነውና በየጊዜው 72 ሊቃናት ነበሯቸው እና ቤተ መቅደሱን የንግድ ቤት አድርገውት ነበረ። መሸጫ መለወጫ፣ የሌባ ዋሻ፣ የወንበዴ ጋሻ አድርገውት ነበር ቤተ መቅደሱን። ታዲያ የቤተ መቅደሱን የንግድ ማዕከል የሆነውን ቤተ መቅደስ ከንግድና በንግድ ከሚፈጸሙ ወንጀሎች አጸዳ። ቤቴሰ ቤተ ጸሎት ትሰመይ፣ ቤቴ የጸሎት ቤት ትባላለች። እናንተ ግን የሌባ ዋሻ የወንበዴ ጋሻ አደረጋችኋት። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 7፣ ትንቢተ ኤርምያስ ምዕራፍ 7 ቁጥር 11፣ እንዲሁም ሉቃስ 19 ቁጥር 46። ቤቴ የጸሎት ቤት ናት፣
አሁን ዛሬ በተለያየ ምክንያት ቤተ መቅደሱን ንግድ ያደረጉ ሰዎች አሉ። በቤተ መቅደሱ ነግደው እንጀራ የሚበሉ ሰዎች አሉ። ይህ ትክክል አይደለም። ቤተ መቅደስ እግዚአብሔር የሚመሰገንበት፣ እግዚአብሔር የሚለመንበት፣ መስዋዕተ እግዚአብሔር የሚቀርብበት፣ ንጹሕ ልብ ይዘን ወደ እግዚአብሔር የምንቀርብበት፣ እንባችንን የምናፈስበት፣ እንባችን የሚታበስበት፣ በረከት የምናገኝበት ቤት ነው ወገኖች። የሥጋ ገበያ አናድርገው ቤተ መቅደሱን። በቤተ መቅደስ የሚሸጡትን የሚለውጡትን ሁሉ መድኃኔዓለም በዛሬው ዕለት አስወጣ። አንጽሖተ ቤተ መቅደስ ይባላል። ዛሬ በቤተ መቅደስ የነበሩትን ዕውራን ዓይናቸውን ከፈተ። እንግዲህ የሚገርመው እነዚያ ረበናት አይሁድ የተባሉ አይሁዶች ክርስቶስን ሳያዩት የዓይነ የሥጋ ዕውሮች ዓይናቸው በራና ክርስቶስን አዩት። ስሙ የተመሰገነ ይሁን። እንግዲህ ሽባዎችን ረታ፣ ጎባጣዎችን አቀና፣ ለምጻሞችን አነጻ። ነገር ግን በቤተ መቅደስ ቤተ መቅደሱን ያዙበት የነበሩት የጸሎት ቤቱን የወንበዴ ዋሻ፣ የሌባ ዋሻ፣ የወንበዴ ጋሻ ያደረጉት የአእምሮ ዕውራን ጌታን ሳያዩት ሳያውቁት ቀሩ። አምላክነቱ አልተገለጠላቸው። እነሱ ስንኩል የሆነ አእምሯቸው አልተከፈተላቸውም። የሥጋ ዓይን ዕውራን የነበሩ ግን በዛሬው ዕለት ዓይናቸው ተከፈተ። ስሙ የተመሰገነ ይሁን። ሆሳዕና። እነዚህ ሰዎች ይገርማቸዋል። በዛሬው ዕለት ክርስቶስ ቤተ መቅደሱን ሲያነጻ ሲያጸዳ፣ ንግድ ቤት የነበረው ይነግዱበት የነበረው መቅደስ ሲያጸዳ ጥርሳቸውን ያንቀጫቅጩ ነበር። እነዚያ ረበናት አይሁድ በጣም አዝነው ተክዘው ነበረ። ሕዝቡ ግን በደስታ ይዘምር ነበረ። በሽተኞች ተፈውሰዋል፣ ደካሞች ጠንክረዋል፣ የወደቁ ተነስተዋል። ታዲያ እነዚህ ሰዎች ምን አደረጉ? በዛሬው ዕለት ዘንባባ ይዞ ያመሰገነውን፣ በዛሬው ዕለት ክርስቶስን እልል እያለ የተቀበለውን ሕዝብ አጣመሙና በዕለተ ዓርብ ይሰቀል እንዲል አደረጉት። ይሰቀል ይሰቀል። ዛሬም እኮ እንዲህ ሕዝብን እያጣመሙ ክፉ ነገር የሚያደርጉ ብዙዎች ናቸው። ብዙ ሰው ክፉ አይደለም፣ ጥቂት ሰዎች ክፉ ያደርጉታል ሰው እና ዛሬ እነዚያ በሕዝቡ መካከል ክርስቶስን ሲያዩት ይናደዱ የነበሩ ሰዎች እነዛ ረበናት አይሁድ እንደምንም ብለው ሕዝቡን አጣመሙና ዕለተ ዓርብ ቀን ይሰቀል ይሰቀል ብለው ሕዝቡ እንዲጮሁ አደረጓቸው። እና ሰው ነገር እንዲሁ ነው። እና መድኃኒታችን በቤተ መቅደስ ሳለ ሕፃናት አብዝተው ዘመሩ። የእነርሱ ምስጋና ከመላእክት ምስጋና ጋር ተዋህዶ ኢየሩሳሌም ተናወጠች። የካህናት አለቆች የአይሁድ ሊቃናት ምን መጣብን ብለው ደንግጠው ቢወጡ ሕፃናቱ ሲያመሰግኑ አገኙ። ዓይናቸው ደም ለበሰ፣ ዓይናቸው ደም ለበሰ። ጥርሳቸውን አንቀጫቀጩ። ቁጣ ተሞላ ዓይናቸው። እግዚአብሔር በሚመሰገንበት ምስጋና የዮሴፍን ልጅ እንድታመሰግኑ ማን ፈቀደላችሁ አሉ። አሁን የዮሴፍ ልጅ እግዚአብሔር እንደሆነ እኮ አላወቁትም። ዮሴፍ አሳደገው እንጂ ወላጅ አባቱ አይደለም። ምን አሉ? እነዚያ ትናንሽ ሕፃናት ሆሳዕና እያሉ የሚያመሰግኑት ሕፃናት ምን አሏቸው? ለእነዚያ አዋቂ ለተባሉት ሊቃውንት ለተባሉት ምን አሏቸው? እናንተ ዕውሮች አሏቸው። ፀሐይ ስትሰግድለት መላእክት ሲያመሰግኑት አታዩምን አሏቸው። ዝም ማሰኘት የማይቻላቸው ቢሆን ምን አሉ? እነዚያ የአይሁድ ሊቃናት መለስ አሉና ወደ ክርስቶስ ሄዱና ኢየሱስ አሉት። አቤት አላቸው። እነዚህን ሕፃናት ዝም ማሰኛቸው አሉት። ዝም ማሰኛቸው፣ ዝም በሉ በላቸው አሉት። ጌታ መለሰላቸው እንዲህ አለ፣ እነሱ ዝም ቢሉ ደንጋዮች ይዘምራሉ። በዚያውም ላይ አላቸው በዳዊት መዝሙር 8 ከቁጥር 2 ጀምሮ እምአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ በእንተ ጸላኢ ከመ ትንሥቶ ለጸላኢ
ጠላት ደስ አይበለው ለጠላት ደስ አይበለው ብለህም ከሚጠቡና ከሕፃናት አንደበት ምስጋናን አዘጋጀህ የሚለውን ቃል ከቶ አላነበባችሁምን? እናንተ ሊቃነ ካህናት አይደላችሁምን አላቸው። ከሕፃናት እና ከሚጠቡ ከ2 ዓመት በታች ካሉት ሕፃናት ጀምሮ አምላክን እንዲያመሰግኑ እሱም ምስጋናቸውን እንዲቀበል በትንቢቱ በመዝሙሩ በነቢየ እግዚአብሔር ቅዱስ ዳዊት የተጻፈውን የተነገረውን አላነበባችሁምን? ባለ አእምሮ ነን የሚሉት ልብ ታወረ፣ ደነገጡ፣ መልስ አጡ። አንደበታቸው በሰይጣን ምክር ሲዘጋ የሕፃናት አንደበት ግን ምስጋናን ያዘንብ ነበረ። ስሙ የተመሰገነ ይሁን መድኃኔዓለም። ወገኖች የእግዚአብሔር ልጅ በተናቀችዋ አህያ ወደ ቤተ መቅደስ ገባ። በጊዜው ሰዎች አድሮ መቅደሱን ለመጎብኘት ፈቃዱ ቢሆንም ግን እሱ የሚያድርበት ሰው ጠፋ። ከሰዎቹ ይልቅ አህዮቹ ተሽለው ተገኙ። በአህያ ተቀምጦ ወደ መቅደስ ገባ። እግዚአብሔር ለሥራው የሚያድርበት ሰው ሁልጊዜ ይፈልጋል። እግዚአብሔር ፈልጎ ያጣበትም ጊዜ ብዙ ነው። በነቢዩ በሕዝቅኤል ምዕራፍ 22 ቁጥር 30 ላይ ቅጥርን የሚጠግንን ምድሪቱንም እንዳላጠፋት በፈረሰበት በኩል በፊቱ የሚቆምላትን ሰው በመካከላችሁ ፈለጉ፣ ነገር ግን አላገኘሁም አለ እግዚአብሔር። እግዚአብሔር ሰው ፈልጎ ያጣበት ጊዜ ብዙ ጊዜ ነው። እግዚአብሔር ሰው ፈልጎ ካጣባቸው ወቅቶች አንዱ ይህ ወቅት ነው። ይህ የሆሳዕና ዕለት ነው። ስለዚህ ማደሪያ የሚሆነው ሰው ስላጣ በአህያና በአህያይቱ ውርንጫ ላይ ተቀምጦ ወደ መቅደስ ገባ። ወገኖቼ አህዮች ተፈተው የፈጣሪያቸው መቀመጫ በሆኑበት የክርስትና ዘመን እየኖርን ከክፋት ሰንሰለት፣ ከዘረኝነት ሰንሰለት፣ ከጥላቻ ሰንሰለት፣ ከኃጢአት ሰንሰለት፣ ከምታት ሰንሰለት፣ ከጥንቆላ ሰንሰለት፣ ከምቀኝነት ሰንሰለት ያልተፈታን ሰዎች ካለን ልንፈታ ይገባል። በማን? በእግዚአብሔር ስም። የእግዚአብሔር ልጅ ስለኛ ሰው የመሆኑ ምስጢር ያልገባን ሰዎች ካለን ዛሬ የምንፈታበት ዕለት ነው። ፍትሕዎን ወአጽእዎን ሊተ፣ ፈታችሁ አምጡልኝ ያለው ሐዋርያትን እኛን ነው ወገኖች። ሐዋርያት የተላኩት ለእኛ ነው። ፍቱና አምጡልኝ አለ። የታሰሩ ልጆችን፣ የታሰሩ ሕዝቦችን፣ የታሰሩ የሰው ልጆችን ፍቱና አምጡልኝ። ፍትሕዎን ወአጽእዎን ሊተ። እንግዲህ የሆሳዕና ዕለት ዘንባባ ይዘው ከተቀበሉት መካከል ይሰቀል ብለው የጮሁ ብዙዎች ናቸው። የሆሳዕና ዕለት ልብሳቸውን ካነጠፉለት መካከል የስቅለት ዕለት ልብሱን የገፈፉት ብዙዎች ናቸው። በደስታችን ቀን ልብሳችን ብቻ ሳይሆን ልባቸውን የሚያነጥፉልን ሰዎች በችግራችን ጊዜ ክብራችንን ቢገፉን በአምላካችን የተፈጸመ ስለሆነ ሊያስደነግጠን አይገባም። በክርስቶስ የሆነ ነውና ወገኖች ክርስቲያኖች እንደ ሐዋርያት ታዛዥ ልብ ይኑረን። አምላካችን እግዚአብሔርም እስራታችንን ይፈታልናል። እንጸልይ። አህያዋን የተናቀችውን ፍጥረት እንዳልናቀ እኛም በኃጢአት በተለያየ ነገር የወደቅነውን እግዚአብሔር አንድ ቀን ይጎበኘናል። አንድ ቀን ከታሰርንበት ይፈታናል። ቀና ያደርገናል እግዚአብሔር። ወገኖች እግዚአብሔር የተናቁትን ይፈልጋል፣ የወደቁትን ያነሳል፣ የደከሙትን ያበረታል፣ የታሰሩትን ይፈታል እግዚአብሔር። ስለዚህ እንበርታ። አህያዋን የተናቀችው ፍጥረት እንዳልናቀ ምንም ብንበድል ኃጢአተኞችም ብንሆን እንኳን በንስሐ ወደ እርሱ ብንቀርብ ይቅር ብሎን እንደሚቀበለን እጁን ዘርግቶ እንደሚቀበለን ማወቅ ይገባናል ወገኖች። ይቅር ባይ ንስሐን የሰጠ በንስሐ እንድንመለስ የፈቀደ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ንስሐ እንግባ፣ ይቅር እንባባል፣ ወደ እግዚአብሔር እንመለስ። የእግዚአብሔር ማደሪያ ለመሆን ዝቅ ማለት ያስፈልጋል። ዝቅ እንበል፣ ትሑት እንሁን።
ትህትና ከእግዚአብሔር ያገናኛል። ትህትና ከእግዚአብሔር ጋር ያገናኛል። የእግዚአብሔር ማደሪያ ያደርጋል። የዛሬ ታሪክ የክርስቶስ መቀመጫ የሆነችው አህያ በምትረግጠው ምድር ላይ ጨርቅ ሲነጠፍላት አይተናል። አይደለም እንዴ? ጨርቅ ሲነጠፍላት፣ ቅጠል ሲጎዘጎዝላት አይተናል። የክብር ባለቤት ክርስቶስ ያደረባቸው መንፈሳቸው የተሰበረ ቅዱሳንንማ ሁልጊዜ ክብር አላቸው። እነ ቅዱስ ጻድቁ አቡነ አረጋዊ፣ እነ ቅዱስ አቡነ ተክለ ሃይማኖት፣ እነ ቅዱስ አቡነ ቅዱሳን በሙሉ ጻድቃን፣ ሰማዕታት እነሱማ ሁልጊዜ የከበሩ ናቸው። ክብራቸው በረከታቸው በሁላችን ይደርብን። ሁልጊዜ ክብር አላቸው፣ እናከብራቸዋለን። የቅዱሳን አምላክ ክብር ምስጋና ይድረሰው። ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም። በአርያም መድኃኒት የሆነው ክርስቶስ ሁላችንንም መድኃኒት ይሁነን። መድኃኒቱ ለሁላችንም ይሁነን። መድኃኔዓለም ሁላችንንም ይባርከን፣ ይጠብቀን፣ ያስተማረን፣ የመከረን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ